ሰላም የተወደዳችሁ የቻናላችን ቤተሰቦች የጄኤልኤም ቤተሰቦች በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ ደግሞ በአንድ ርዕስ ወደ እናንተ መጥተናል። ምናልባት ይህንን ርዕስ በተለያየ ጊዜ ሰምታችሁት ሊሆን ይችላል። በተለያዩ ሁኔታዎች በተለያዩ ቦታዎች ላይ ሲነሳ ሰምታችሁት ሊሆን ይችላል እና በክርስትና ሕይወት ውስጥ በጣም ኢምፖርታንት የሆነ በጣም ወሳኝ የሆነ ሐሳብ ነው። ያም ወንጌል ነው። ምናልባትም አንዳንዶች የክርስትና ልብ ነው፣ ዋና ነው ብለው ይገልጹታል። በትክክልም ነው። ወንጌል ማለት ምን ማለት ነው? ወንጌል ማለት በትክክለኛው ትርጉሙ የምስራች ወይም መልካም የሆነ ዜና ማለት ነው እና አንድ መልካም ዜና አንድ ሰው ለመስማት ግዴታ መልካም ያልሆነ ሁኔታ ሊኖር ይገባል፣ ወይም መልካም ያልሆነ ቦታ ላይ ሊገኝ ይገባል። ስለዚህ ወንጌል ብለው አንዳንድ ሰዎች በመንገድ ላይ፣ አንዳንድ ሰዎች በትምህርት ቤት፣ አንዳንድ ሰዎች በስራ ቦታ ላይ በተደጋጋሚ የሚያነሱት ጉዳይ ምንድን ነው? ዛሬ እሱን በደንብ በጥልቀት ለማየት እንሞክራለን። ስለዚህ ወንጌል ማለት ቅድም እንዳልኳችሁ መልካም የሆነ ዜና ወይም የምስራች ማለት ነው። ግን ይህንን መልካም ዜና ወይም ይህንን የምስራች እንዴት የምስራች ሊሆን ቻለ? ምክንያቱም ወንጌል በተለያየ ዘመን የተለያዩ ሰዎችን ሕይወት እንደቀየረና እነዛ ሰዎች ደግሞ ሕይወቴን ቀይሯል፣ የእናንተም ሕይወት ይቀየር ብለው በተለያዩ ሁኔታዎች ቅድም እንደነገርኳችሁ ሲያወሩ እንሰማቸዋለን። የተለያዩ ቦታዎች ላይ ስለዚህ ጉዳይ ሲያነሱ እንሰማቸዋለን። ስለዚህ ይህ ደግሞ ወንጌል የሚባለው ሐሳብ በቀጥታ ከአንድ ሰው ሕይወት ጋር ይያያዛል። ያም የዛሬ 2000 ዓመት በኢየሩሳሌም የነበረ ኢየሱስ ክርስቶስ የሚባል የገሊላ ሰው። ስለዚህ ከዚህ ሰው ሕይወት ጋራ ከዚህ ሰው ስራ ጋራ ብዙ ጊዜ ሪሌት ያደርጋል እና ወንጌልን ወይም ደግሞ ይህን የምስራች ምንድን ነው የምስራች ያደረገው ብለን ለማየት እንሞክር። እንግዲህ ነገሮችን ሁሉ ስንጀምር ከመጀመሪያ ወይም ደግሞ ከአፈጣጠሩ መጀመር አለብን ብዬ አስባለሁ። ምክንያቱም ይህ የምስራች በዋነኝነት ለሰው ልጆች ነው የምስራች የሆነው። የሰው ልጆች የተፈጠሩበትን ሁኔታ መጽሐፍ ቅዱሳችን ሲገልጽልን እግዚአብሔር ሰማይና ምድርን ከፈጠረ በኋላ በምድር ላይ የሚኖሩትን አራዊቶች፣ አትክልቶች፣ የተለያዩ ብርሃናት ከፈጠረ በኋላ በስድስተኛው ቀን እግዚአብሔር ሰውንም በመልኩና በአምሳሉ ፈጠረ ይለናል። ስለዚህ የእግዚአብሔር ዓላማ ሰዎች የእግዚአብሔር መልክን ይዘው እንዲወጡ፣ የእግዚአብሔር መልክ ይዘው በምድር ላይ እንዲመላለሱ፣ የእግዚአብሔር ማንነት በምድር ላይ እንዲያሳዩ ነበር። ነገር ግን ምን ተከሰተ? አሁን ስለ እግዚአብሔር አነሳ። ሁለተኛው በዚህ በወንጌል ሂደት ውስጥ ትልቅ አስተዋጽኦ ያለው ሰው ነው። ለዚህ ሰው በእግዚአብሔር አምሳል ተፈጥሮ ነበረ። መልካም በሆነ ቦታ ላይ መልካም የሆነ ነገር እያደረገ እንዲኖር ነው የተፈጠረ። ነገር ግን ምን ተፈጠረ? ዘፍጥረት ምዕራፍ 3 ላይ እባብም ከሔዋን ጋር ወይም ደግሞ በምድር ላይ ከተፈጠረችው ሁለተኛዋ ሴት ጋር ንግግርን ጀመረ። እንግዲህ እባብ በትክክል መጽሐፍ ቅዱሳችን በምድር ላይ የሚሳበውን እባብ እንደሚወክል ይነግረናል። ከዛ ባለፈ ግን እባብ ብለን ስናወራ የጨለማውን ዓለም ገዢ ወይም ደግሞ መጽሐፍ ቅዱስ የቀድሞ እባብ የአሁኑ ዘንዶ ይለዋል። ያ ማለት በማይታየው ዓለም ላይ ያለን አንድ አካል የሚወክል ነው እባብ ማለት። ስለዚህ ከሔዋን ጋር ያንን ንግግር በጀመረ ጊዜ ሔዋንን እንዳሳታት እንመለከታለን። ሔዋንን በማሳቱ ምክንያት ደግሞ በአዳም ላይም ተመሳሳይ ድርጊት በሔዋን አማካኝነት እንደፈጸመ እንመለከታለን። ስለዚህ እዛ ነጥብ ላይ አመፅ ጀመረ። እግዚአብሔር በመጀመሪያ ለአዳምና ለሔዋን የነገራቸው ነገር ነበር። ከዚች ፍሬ በበላችሁ ጊዜ ሞትን ትሞታላችሁ አላቸው።
ከዚች ፍሬ ብሎ የጠቆማት ያቺ ፍሬ በገነት መካከል ካሉት ፍሬዎች አንዱ ነው። ምክንያቱም በገነት መካከል ብዙ ፍሬ ያላቸው ሊበሉ የሚችሉ ዛፎች እንደነበሩ መጽሐፍ ቅዱሳችን ይነግረናል። ከነዚህ መካከል ግን አንዱን ይህንን አትብሉ ብሎ እግዚአብሔር ትእዛዝን ሰጠ። ለምን? ያንን በበላችሁ ጊዜ ሞትን ትሞታላችሁ አላቸው። ስለዚህ ሞትን እንዳይሞቱ ግዴታ ያችን ፍሬ መብላት አልነበረባቸው። ነገር ግን ምን ተፈጠረ? ያችን ፍሬ ቢበሉ ምንም ችግር እንደሌለው እንደውም እንደ እግዚአብሔር እንደሚሆኑ ብሎ ሰይጣን ዋሻቸው ማለት ነው። ስለዚህ ሔዋንም ሄዳ ያችን ፍሬ ቀጥፋ በላች፣ ለባሏም ሰጠችው ይላል። እዚህ ነጥብ ላይ መጽሐፍ ቅዱሳችን ምን ግልጽ ያደርግልናል? ሰው በእግዚአብሔር ሕግ ላይ በእግዚአብሔር ትእዛዝ ላይ እንዳመፀ ያቻል። ያ አመፅ የአዳምና የሔዋን ብቻ ሳይሆን የሰው ልጆች ሁሉ አመፅ። ምክንያቱም ሁላችን በአዳምና በሔዋን ቦታ ብንሆን ያንን ስህተት ልንሰራ እንደምንችል በህይወት ዘመናችን ላይ በምንኖረው ህይወት መገለጽ ወይም ደግሞ ያንን ማሳየት ይችላል ማለት ነው። ስለዚህ እግዚአብሔር ሰውን በአምሳሉ ፈጠረ። ሰው ግን ምን ሆነ? አመፀኛ ሆነ ወይም ደግሞ ኃጢአተኛ ሆነ። ለዚህ ነው መጽሐፍ ቅዱስ በሮሜ መጽሐፍ ላይ ሰው ሁሉ ኃጢአትን ሰርቷል ይልና የእግዚአብሔርም ክብር ጎሏቸዋል ይላል። እግዚአብሔር በክብር እንዲኖር የፈጠረው የሰው ዘር እግዚአብሔር በደስታና እግዚአብሔርን በማሳየት እግዚአብሔርን መልክ በመግለጥ እንዲኖር የፈጠረው የሰው ዘር ከእግዚአብሔር ሕይወት ጎደለ ወይም ከእግዚአብሔር ክብር ጎደለ ይለናል እግዚአብሔር ቃል። እንግዲያውስ ከእግዚአብሔር ክብር የጎደለው በምን አይነት ሁኔታ ነው ብለን በደንብ ጠለቅ ብለን ስንመለከት ይህን ፍሬ በበላችሁ ጊዜ አላቸው እግዚአብሔር፣ በበላችሁ ዕለት ነው የሚለው መጽሐፉ፣ ሞትን ትሞታላችሁ አላቸው። እና አዳምና ሔዋን የበሉ ዕለት በስጋቸው ፊዚካሊ አልሞቱ። ነገር ግን አንድን ሞት ሞተው ነበር። ያ ሞት መንፈሳዊ ሞት እንለዋለን። ያ መንፈሳዊ ሞት ማለት በመንፈሱ ወይም በመንፈሳችን ከእግዚአብሔር መለየት። ስለዚህ ኃጢአት በመንፈሳችን ውስጥ ወይም በልባችን ውስጥ እንደገባ ያም በልባችን ውስጥ የገባው ኃጢአት እኛን ከእግዚአብሔር እንደለየ፣ ከዛ ያንን ፍሬ ከበሉ በኋላ እግዚአብሔር መጣ ወደ አዳም። አዳምን ጠራው። አዳም ሆይ ወዴት ነህ አለው። ለምን? እግዚአብሔር ከአዳም ጋር ህብረትን ያደርግ ነበር በአንድ ስፍራ ላይ። ስለዚህ ያ ህብረት የሚያደርግበት ስፍራ ላይ እግዚአብሔር ሲመጣ አዳም የለም። እዛ አዳም ሆይ ወዴት ነህ ሲለው አዳም ምን አለ? ፈርቼ ራቁቴን እንደሆንኩ አይቼ ፈራውና በእነዚህ ዛፎች መካከል ተደበቅኩ። ምክንያቱም ከእግዚአብሔር በዛፎች መካከል ተደብቀን አናመልጥም። እግዚአብሔር ሁሉን ነገር የሚያውቅ አምላክ ስለሆነ። ነገር ግን ከእግዚአብሔር ጋር ህብረት ማድረጋችንን በፈቃዳችን እንደምናደርግ ሊያመለክት ያንን ጥያቄ እግዚአብሔር ጠየቀ። ስለዚህ ፈርቼ አለ። ፍርሃት የአዳም ባህሪ አልነበረም። መቼ ጀመረ? ያቺን አለመታዘዝ፣ ያቺን ፍሬ በልተው አለመታዘዝ ወደ ህይወታቸው ሲመጣ ከዚያች ዕለት ጀምሮ ፍርሃት ሰውን መውረስ ጀመረ። ሞት፣ ኃጢአት፣ በሱ የመጡት ሁሉ ችግሮች በሰው ህይወት ውስጥ መምጣት ጀመሩ። እዚህ ትልቁ ችግር እግዚአብሔር ከሰጠን ቦታ፣ እግዚአብሔር ከሰጠን ፕሌስ ወይም ደግሞ እግዚአብሔር ከሰጠን ዓላማ ውጪ መሆን ኃጢአት ይባላል ማለት ነው። ስለዚህ የሰው ልጆች ትልቁ በሽታ ኃጢአት ነው ማለት ነው። ሰዎችን ከእግዚአብሔር ክብር ያጎደላቸው፣ ሰዎችን ጥረው ግረው እንዲበሉ ያደረጋቸው፣ ሰዎችን በሰዎች ላይ ክፉ እንዲያደርጉ ያደረጋቸው፣ ሰዎችን በክፋት ሁሉ የሞላቸው አንድ ትልቁ የሰው ልጆች ችግር ኃጢአት ይባላል። ስለዚህ ሰው በእግዚአብሔር አምሳልና እግዚአብሔርን ሊያንጸባረቅ ተፈጥሮ ሳለ ነገር ግን ኃጢአት ወደ እሱ ገባ ወይም ወደ ልቡ ገባ፣ ወደ ዓለም ሁሉ ገባ ኃጢአት። በኃጢአት ምክንያት ደግሞ ሞት ገባ ይለናል እግዚአብሔር ቃል። ስለዚህ ሞት በሰው ልጆች ሁሉ ላይ ነገሰ ማለት ነው። ለምን? ሰዎች በፈቃዳቸው ኢንቫይት አድርገውት። ምክንያቱም ሞት እግዚአብሔር ለሰው ልጆች ያዘጋጀው ነገር አይደለም።
እግዚአብሔር ለሰው ልጆች ያዘጋጀው አይደለም። ሰዎች በራሳቸው ስህተት የገቡበት እንጂ ማለት ነው።